እነሱ የመጨረሻዎቹ የጎዳና ላይ ተጫዋቾች ናቸው። ስክሪን ሳይሆን ፀሐይ ያሳደጋቸው፣ ላይክ ሳይሆን የጓደኛ ፈገግታ ያረካቸው ትውልዶች። ካሴት በስክሪፕቶ እያዞሩ፣ ፊልም ለማጠብ ፎቶ ቤት ወረፋ እየጠበቁ፣ ዓለም ቀስ ብላ ትንቀሳቀስ በነበረበት የመጨረሻው ምዕራፍ ላይ የነበሩ ናቸው። በ1980ዎቹ ማደግ ማለት በሁለት ዓለማት መሃል መሆን ማለት ነበር። ነገር ግን ያ ዘመን የቀለማትና የሙዚቃ ብቻ አልነበረም። የዲሲፕሊን፣ የፍርሃትና የለውጥ ዘመንም ነበር። ወላጆችህ ዓለም አደገኛ ናት ብለው በጠንካራ እጅ ሲያሳድጉህ፣ አንተ ግን በውስጥህ ነፃነት እንትሻ ነበር። ዛሬ ላይ የቴክኖሎጂን ፍጥነት ተቀብለህ ትኖራለህ። ነገር ግን ማታ ማታ ያኔ የነበረው የሰዎች ቅርበት፣ ያኔ የነበረው ያለ ስልክ የመኖር ነፃነት ይናፍቅሃል። ይህ ቪዲዮ ስለ ትዝታ ብቻ አይደለም። ይህ ቪዲዮ በዚያ ወሳኝ 10 ዓመታት ውስጥ መቀረጽ ዛሬ ላለህ ማንነት፣ ጥንካሬ እና ድብቅ ጭንቀት እንዴት መሰረት እንደሆነ የሚዳስስ ነው። አይኖችህን ጨፍንና ወደ ኋላ ተመለስ። ወደዚያ ጊዜ የሰፈር ጓደኞችህ ድምፅ እንደ ንብ ቀፎ ወደሚጮህበት፣ አቧራ ወደሚያበውቀው እና ፀሐይ ልትጠልቅ ስትል ወደሚፈጠረው ቀይ የሰማይ ቀለም። በ1980ዎቹ ልጅ መሆን ማለት ዓለምን በስክሪን መስኮት ሳይሆን በ5 የስሜት ሕዋሳትህ በቀጥታ ማጣጣም ማለት ነበር። ይህ የአናሎግ ነፃነት ነው። በዚያን ጊዜ ግንኙነት የሚለው ቃል ትርጉሙ በጣም የተለየ ነበር። ዛሬ ጓደኛህን ለማግኘት አንድ አዝዋር ትጫናለህ። ያኔ ጓደኛህን ለማግኘት ጉልበትህን መጠቀም ነበረብህ። እስከ ቤታቸው ድረስ በእግር ትሄዳለህ፣ አጥር ትዘላለህ፣ ወይም ደግሞ በልዩ የፍሽካ ድምፅ ከውጭ ትጠራቸዋለህ። አንድን ሰው ፈልጎ ማግኘት የራሱ የሆነ ጥረትና መስዋዕትነት ነበረው። ይህ ሂደት ሳታውቀው አንድ ትልቅ የሥነ ልቦና እውነትን አስተማረ። ሰዎች ዋጋ አላቸው፣ እናም እነሱን ለማግኘት ጥረት ማድረግ ያስፈልጋል። የዚያን ዘመን ነፃነት ዛሬ ላይ ላሉ ወላጆች የሚያስደነግጥ ሊሆን ይችላል። ጠዋት ከቤት ትወጣለህ፣ ወላጆችህ መልሰው የሚያዩህ ፀሐይ ስትጠልቅ ወይም ሆድህ ሲርብህ ብቻ ነው። የት እንዳለህ የሚያውቅ ጂፒኤስ የለም፣ ደውሎ የሚቆጣጠር ሞባይል ስልክ የለም። ያለህ ብቸኛ መመሪያ ጨለማ ሳይለብስ ገባ የሚለው ሕግ ብቻ ነው። ይህ ክትትል የሌለበት ነፃነት አንሱፐርቫይዝድ ፕሌይ በአንተ ውስጥ የራስን የመምራት ኃይል ኦቶኖሚን፣ ከፍተኛ ክህሎትን አዳበረው። በሜዳ ላይ ስትጫወት ሕግ የሚደነገግ ዳኛ አልነበረም። ሕጎቹን የምታወጡት እናንተው፣ የምታፈርሱትም እናንተው፣ ጠብ ሲፈጥር የምትታረቁትም እናንተ ነበራችሁ። አንድ ጓደኛህ ሲናደድ እሱን እንዴት ማረጋጋት እንዳለብህ ወይም መብትህን እንዴት ማስከበር እንዳለብህ በተግባር ተማርክ። ይህ የልጅነት የጎዳና ላይ ዲፕሎማሲ ዛሬ በሥራ ቦታህ ወይም በትዳርህ ውስጥ ለምታሳየው የግጭት አፈታት ብቃት መሠረት ጣል ነው። ችግሮችን ለመፍታት አዋቂ ወይም ፖሊስ መጠበቅ እንደሌለብህ፣ መፍትሄው በእጅህ እንደሆነ የገባህ ያኔ ነው። ሌላው የ1980ዎቹ ልዩ ስጦታ መሰላቸት ነበር። ዛሬ አንድ ሕፃን ለአንድ ሰከንድ ሲሰላች ስልክ ይሰጠዋል፣ ዩቲዩብ ይከፈትለታል፣ አእምሮ እረፍት የለውም። ያኔ ግን መብራት ሲጠፋ ወይም ዝናብ ሲዘንብ አማራጭ አልነበረህም። ከራስህ ጋር ብቻህን ትገራለህ። እናም ያ መሰላቸት አስገዳጅ የፈጠራ መነሻ ሆነ። ከሽቦ መኪና ሠራህ፣ ከጨርቅ ኳስ ሰፋህ፣ ከጭላ ቤት ገነባህ። ባዶ የሆኑ የዕቃዎች ሕይወት ዘራባቸው። ሳይንቲስቶች እንደሚሉት መሰላቸት ለአእምሮ እድገት ወሳኝ ነው። ምክንያቱም አእምሮ ውጫዊ ማነካከያ ሲያጣ ወደ ውስጥ ይመለከትና የራሱን ዓለም መፍጠር ይጀምራል። እንታ ያለምንም ግብዓት ከባዶ መፍጠርን የተማርከው የመጨረሻው ትውልድ አካል ነህ። ይህ ችሎታህም ዛሬም ድረስ አብሮሃል። ችግር ሲያጋጥምህ ከመደናገጥ ይልቅ ከዚህ ውስጥ ምን መፍጠር እችላለሁ ብለህ የምትጠይቀው ለዚህ ነው። ነገር ግን ይህ የአናሎግ ልጅነት የራሱ የሆነ የጨለማ ጎን ነበረው። መረጃ ይገኝ ነበርም። አንድን ነገር ለማወቅ መጽሐፍቶችን ማገላበጥ፣ አዋቂዎችን መጠየቅ ወይም በሬዲዮ እስኪነገር መጠበቅ ነበረው። ዓለም ሰፊና ሚስጥራዊ ነበረች። ይህ ያለማወቅ ጉጉት ለሕይወት ያለህን አክብሮት ጨመረው።
ሁሉም ነገር በደመናህ ስላልነበረ የምታገኘውን ትንሽ ዕውቀትንም ሆነ ትንሽ መዝናኛን እንደ እሁድ ጠዋት ፊልም ወይም በዓል በጉጉት መጠበቅንና ማጣጣምን ተማርክ። ዛሬ ላይ ሆነህ ስታስበው ያ ዘመን እንደ ወርቅ ያበራ ይሆናል። ነገር ግን ያኔ የተሰማህ ስሜት ቀላልነት ብቻ አልነበረም፣ እውነተኝነት ነበር። ጉልበትህ ሲላፍ ደሙ እውነተኛ ነበር። ጓደኛህ ሲስቅ ድምፁ እውነተኛ ነበር። ፀሐይዋ ስታቃጥል ሙቀቷ እውነተኛ ነበር። በዲጂታል ዓለም ውስጥ ስሜቶች በኢሞጂ ሲተኩ፣ እንተ ግን ስሜትን በአካል መጋራት ምን ማለት እንደሆነ ታውቃለህ። ይህ ምዕራፍ ስለ ጠፋው ጊዜ ለመቆም ሳይሆን ያ ጊዜ ሰጠህን መሠረት ለማስታወስ ነው። እንተ የተሠራኸው ከስክሪን ብርሃን ሳይሆን ከምድር አፈር፣ ከሰው ላብ እና ከእውነተኛ ንኬ ነህ። ይህ የአናሎግ ማንነትህ በዘመናዊው ዓለም ውስጥ እግርህን አጥብቀህ እንድትቆም የረዳህ የማይታይ ማንከር ነው። ነገር ግን ይህ ነፃነት ዋጋ ነበረው። ዓለም እየተቀየረች ነበር። እናም ወላጆችህ በቤቱ ውስጥ ያስቀመጡት ሕግ ከውጫዊው ነፃነት ጋር የሚጋጫ ጥብቅ ፊት ነበረው። ውጭ በሜዳው ላይ ንጉሥ ወይም ንግሥት ነበርክ። ሕጎችን የምታወጣው አንተ ነበርክ። ነገር ግን የቤትህ በር ተከፍቶ ወደ ውስጥ ስትገባ ዓለም ይገለበጣል። በ1980ዎቹ ማደግ ማለት በወታደራዊ ዲሲፕሊንና በፍቅር መካከል ያለውን ቀጭን መስመር እየረገጡ ማደግ ማለት ነበር። የዚያን ዘመን ወላጆች አስተዳደግ ጠንካራ እጅ ወይም አይረን ፊስት ነበረው። ዛሬ ላይ የልጆች መብት፣ ውይይት ወይም ድርድር የምንላቸው ቃላቶች በዚያን ጊዜ የቅንጦት ወይም የማይታወቁ ቃላቶች ነበሩ። በቤት ውስጥ ዴሞክራሲ አልነበረም። ወላጅ ይናገራል፣ ልጅ ይፈጽማል። ለምን ብሎ መጠየቅ እንደ አመጽ ይቆጠር ነበር። መልሱ ሁሌም አጭር ነው፣ ስላልኩህ። ይህንን አስተዳደግ እስቲ አስታውሰው። ወላጆችህ አንተን ለመቆጣጠር ብዙ ቃላት ማውጣት አይጠበቅባቸውም ነበር። በተለይ እንግዳ ሲመጣ አንድ የአይን ጥቅሻ ወይም የግንባር ማጽማድድ ብቻ በቂ ነበር። ያ እይታ ከየትኛውም የዛሬ ቅጣት በላይ ያስፈራ ነበር። ያ እይታ ቤት እንገናኛለን የሚል ጸጥ ያለ ማስጠንቀቂያ ነበረው። ይህ የቃል ያልሆነ ግንኙነት ወይም ነን ቨርባል ኮሚኒኬሽን የሰዎችን የፊት ገጽታና ስሜት በፍጥነት የማንበብ ችሎታህን አዳብሮታል። የአባቴ ድምፅ ቃና ተቀይሯል፣ የእናቴ እርምጃ ፈጠን ብሏል ብለህ የአየር ሁኔታን መተንበይ ተማርክ። ቅጣቱም ፈጣን እና አካላዊ ነበር። ታይም አውት የሚባል ነገር አልነበረም። ቀበጦ፣ የቤት ውስጥ ጫማ፣ ስሊፐር ወይም ያገኘው ነገር ማስተማሪያ ነበር። ይህ አረመኔነት አልነበረም። ቢያንስ በእነሱ እይታ ያ ዘመን ለስላሳ አልነበረም። ወላጆችህ የሚያዘጋጁህ ለከባድ ዓለም ነበር። ዓለም ከባድ ናት፣ እኛ ካጠነከርን ውጭ ያለው ዓለም ይሰብርሃል የሚል እምነት ነበራቸው። ፍቅራቸውን የሚገልጹት በመንከባከብ ሳይሆን አንተን ሰዎች እንዳይጠቁ አድርገው በመቅረጽ ነበር። ይህ አስተዳደግ በአንተ ውስጥ ሁለት ተቃራኒ ማንነቶችን ፈጠረ። በአንድ በኩል ይህ ጽናት ወይም ሬዚሊየንስ ሰጠህ። ትንሽ ሲያምህ አታለግዝም፣ ሲከፋህ ተውሎ አትሰበርም። ውድቀትን መፍራት ሳይሆን ከውድቀት በኋላ ተነስቶ መቀጠልን ተማርክ። ዛሬ በሥራ ቦታህ ላይ አለቃህ ሲጮህ ወይም ሕይወት ስትከብድ በቀላሉ የማትበገረው ለዚህ ነው። የልጅነት ቆዳህ ወፍራም ስለሆነ የዛሬው ዓለም ጭንቀት በቀላሉ አይጦልህ። በሌላ በኩል ግን ይህ አስተዳደግ ስሜትህን እንድትውጠው አስተማረህ። ወንድ ልጅ አይለቅስም፣ እንባህን ጥር፣ ምን ያስለቅስሃል የሚሉት ቃላቶች ስሜትን መግለጽ ማለት ድክመት ነው የሚል መልእክት በአእምሮህ ውስጥ ቀረጹ። ተመህ፣ አዝነህ ወይም ፈርተህ ይሆናል፣ ግን ያንን ማሳየት እንደ ሽንፈት ይቆጠር ነበር። ስለዚህ ህመምህን ወደ ውስጥ መክበር፣ እንባህን ለብቻህ ማፍሰስ እና ለዓለም ደህና ነኝ የሚል ጭንባል ማሳየትን ተለመድክ። ይህ የ19 ዓመቶቹ ልጆች የጋራ ሚስጥር ነው። ብዙዎቻችሁ በውጪ በጣም ጠንካራ፣ ቀልደኛ እና ማኅበራዊ ትመስላላችሁ። ነገር ግን በውስጣችሁ ማንም እንዲነካው የማትፈልጉት የልጣከመ የልጅነት ቁስል አለ። እወድሃለሁ የሚለውን ቃል ከወላጆችህ መስማት በዜል ከተግባር እንዲያሳዩህ ትጠብቅ ነበር። ፍቅር ማለት መሰጠት ወይም መከላከል እንጂ ስሜታዊ ድጋፍ እንዳልሆነ ተምረህ አድገሃል። ዛሬ ሆነህ ስታያቸው አልፈርዳቸውም። እነሱም የራሳቸው ዘመን እና የራሳቸው ፍርሃት ውጤት ነበሩ። የሰጡህ በጣም ምርጡ ነው፣ ጠንካራን። ነገር ግን ያ ጠንካራ የለስላሳ ዋጋ አስከፍሎሃል።
አሁን አዋቂ ሆነህ ለራስህ ልጆች ወይም ለፍቅረኛህ ፍቅርህን በቃል ለመግለጽ የምትቸገረው ወይም ሰዎች ሲያለቅሱ ምን ሆኑ ብለህ የምትደነግጠው የዚያን ጠንካራ እጅ አስተዳደግ ውጤት ነው። አንተ ተሰራህ ከብረት ነው። ብረት አይሰበርም፣ ግን ዝንቅ ሊበላው ይችላል። ያንተ ዝንቅ ያላወጣኸውና ያፈንከው ስሜትህ ነው። አንተ በታሪክ መገጣጠሚያ ጆይንት ላይ የቆምክ ትውልድ ነህ። አንድ እግርህ ጥንታዊው ዓለም ውስጥ ሲሆን ሌላኛው እግርህ ደግሞ ዘመናዊው ዓለም ውስጥ ነው። አንተ ያየኸው ነገር ከማንኛውም ትውልድ ይለያል። ዓለም ቀለሟን ስትቀይር አይተሃል። ቴሌቪዥን ከነጭና ጥቁር ወደ ቀለም፣ ስልክ ከቤት ወደ ኪስ፣ ደብዳቤ ወደ ኢሜል፣ ጸጥታ ወደ ጩኸት ሲቀየር በገዛ ዓይንህ መስክረሃል። ይህ ለውጥ ቀስ በቀስ የመጣ አልነበረም፣ እንደ ማዕበል የመጣ ነበር። በልጅነትህ መረጃ ለማግኘት ሬዲዮን እንደ ቅዱስ ነገር ከበህ ትሰማ ነበር። ዜና የሚሰማው በተወሰነ ሰዓት ብቻ ነበር። ዛሬ መረጃ እንደ ጎርፍ ይፈሳል። ይህንን ግዙፍ የቴክኖሎጂ ሽግግር ዲጂታል ሬቮሉሽን በወጣትነት አእምሮህ ተቀብለህ አስተናግደሃል። ይህ ሁኔታ በአንተ ላይ ልዩ የሆነ የመላመድ ክህሎት አዳፕታቢሊቲ ፈጥሯል። አንተ የካሴት ሪቫይንደርን በስክሪፕቶ ማዞርን ተውካለህ። በዚያው ልክ ደግሞ የዘመናዊ ስልክን ውስብስብ መተግበሪያዎች ትጠቀማለህ። የሁለት ዓለማት ቋንቋ ተናጋሪ ነህ። የአናሎግን ትዕግስትና የዲጂታልን ፍጥነት አጣምረህ ይዘሃል። ይህ ችሎታ በሥራ ቦታም ሆነ በማኅበራዊ ሕይወትህ ውስጥ አገናኝ ኮኔክተር እንድትሆን አድርጎሃል። በአሮጌው ሥርዓት ያደጉትን ሽማግሌዎች ትረጋለህ። በአዲሱ ቴክኖሎጂ ያበዱትን ወጣቶችም ታውቃለህ። አንተ በመሃል ሆነህ ዓለም እንዳትቆራረጥ የምታደርግ ትርጓሚ ነህ። ነገር ግን ይህ ሽግግር ቴክኖሎጂ ብቻ አልነበረም። የፖለቲካና የማኅበራዊ እሴቶች መናድንም አይተሃል። በሰማንያዎቹ የነበረው ዓለም በግልጽ የተከፋፈለ ነበር። ጠላትና ወዳጅ፣ ምስራቅና ምዕራብ፣ ቀይና ነጭ። ድንገት ግን ግርዳሮች ፈራረሱ፣ መንግሥታት ተቀየሩ። የማይደፈር የሚመስለው ሥርዓት በአንድ ሌሊት ሲወድቅ አየህ። ይህ ክስተት በስነ ልቦና ውስጥ ምንም ነገር ቋሚ አይደለም የሚል እምነትን ቀረጸ። ለዚህ ነው ዛሬ ላይ ለለውጥ የምትሰጠው ምላሽ ከሌሎች የሚለየው። ከእርሶ በፊት ያሉት ትውልዶች ለውጥን ይፈራሉ፣ ከእርሶ በኋላ ያሉት ደግሞ ለውጥን እንደ መብት ይቆጥሩታል። አንተ ግን ለውጥን እንደ የሕይወት ውጽል ታየዋለህ። ነገሮች ሲበላሹ አትደነገትም፣ ምክንያቱም ከዚህ የከፋ ነገር አይተህ አልፈሃል። ይህ ተለዋዋጭነት ፍሉዊዲቲ ያንተ ትልቅ ጥንካሬ ነው። ዓለም ስትናወጥ አንተ እንደ ሸምበቆ አብረህ ትወዛውዛለህ እንጂ እንደ ደረቅ ዛፍ ትሰበርም። ይሁን እንጃ ይህ የሽግግር ወቅት በውስጥህ የራሱን ጠባሳ ትቷል። ዓለም በፍጥነት ስትቀየር የልጅነትህን አንዳንድ ንጹሕ ነገሮች ይዛ ተቀየረች። ሰፈርህ ተቀየረ፣ የሰዎች አኗኗር ተቀየረ። ናፍቆት ለአንተ ዝም ብሎ ትዝታ ሳይሆን የጠፋብህ ሀገር ነው። አንዳንድ ጊዜ ቴክኖሎጂ ባልነበረበት፣ ሰዎች ዓይን ለዓይን ተያይተው በሚያወሩበት፣ ቃል በነበረበት ጊዜ መኖርን ትመኛለህ። የአሁኑ ዓለም ምቾት ቢኖረውም የድሮው ዓለም ግን ነፍስ እንደነበረው ይሰማሃል። አንተ የምስክርነት ትውልድ ነህ። የሰው ልጅ ታሪክ ከመቼውም በፊት ፈታኒ እርምጃ የሄደበት 10 ዓመታት ውስጥ አንተ ሾፌርም ተሳፋሪም ነበርክ። የድሮውን አክብረህ የአዲሱን ለመቀበል የተገደድክ። ለዚህ ነው ዛሬ ላይ ትልቅ ትዕግስት ያለህ። አንድ ደረገት ለመክፈት ሲዘገይ ትናደዳለህ መስለዋል። በውስጥህ ግን ፊልም ለማተብ ሳምንት መጠበቅ ምን ማለት እንደሆነ የሚያክ ትዕግስት አለህ። ይህ ምዕራፍ የሚያበቃው በአንድ እውነት ነው። አንተ የለውጥ ሰለባ አይደለህም። አንተ የለውጥ አርበኛ ነህ። ያየኸው ሁሉ ዛሬ ለገጠመህ ማንኛውም ቀውስ መፍትሄ እንድትፈልግ አዘጋጅቶሃል። የልጅነት ትዝታህን ፈልገህ አንገትህ ላይ የታሰረውን ያንን ብረት ቁልፍ ታስታውሰዋለህ? ወይም ደግሞ ከትምህርት ቤት ስትመለስ ከድብቅ ቦታ ከድንጋይ ስር ወይም ከመስኮት ጫፍ ቁልፍ ፈልገህ የራለህ ቤት የከፈትክበትን ጊዜ? ይህ በ1980ዎቹ ላደጉ ልጆች የጋራ ምልክት ነው። በምዕራቡ ዓለም ላችኪ ኪድስ የቁልፍ ልጆች ይሏቸዋል። በአንተ ዓለም ግን ይህ ዝም ብሎ የዕለት ተዕለት ኑሮ ነበር። ወላጆችህ ለሕልውና ሲታገሉ ጠዋት ወጥተው ማታ ይገቡ ነበር። ቤት ውስጥ የሚጠብቅህ የለም። ከትምህርት ቤት ስትመለስ የሚቀበልህ የቤቱ ጸጥታ ብቻ ነው። ይህ ጸጥታ ለአንድ ሕፃን አስፈሪ ሊሆን ይችላል። ነገር ግን አንተ ያንን ጸጥታ ወደ ኃላፊነት ቀየርከው። በለጋ ዕድሜህ የራስን ምግብ ማሞቅ፣ የቤት ሥራህን መስራት፣
አልፎ ተርፎም ታናናሽ ወንድሞችህንና እህቶችህን መጠበቅ ነበረብህ። በዚያን ጊዜ አንተ ልጅ ብቻ አልነበርክም፣ ምክትል ወላጅ ነበርክ። ጋዝ ወይም ከሰል አቀጣጥለህ ታውቃለህ፣ እራት ሰርተህ ታውቃለህ፣ ቤት አጽድተህ ወላጆችህ ሲመጡ ለማስደሰት ሞክረሃል። ይህ ሁሉ ኃላፊነት በትከሻህ ላይ ሲወድቅ ሳታውቀው አንድ ወሳኝ ክህሎት አዳበርክ፣ ራስን መቻል። ይህ ሁኔታ በውስጥ የፈጠረው ስነ ልቦና ጽንፈኛ ነጻነት ይባላል። ሃይፐር ኢንዲፔንደንስ። ማንም ሰው ሊረዳኝ አይመጣም፣ ስለዚህ ችግሩን ራሴ መፍታት አለብኝ የሚል ጥልቅ እምነት ነው። በልጅነትህ የውሃ ቦምባ ሲፈነዳ ወይም መብራት ሲጠፋ ፖሊስ ወይም የእሳት በጋ አትጠራም። እዚያው ባለው ነገር መፍትሄ ትፈልጋለህ። ይህ ልምድህ ዛሬ በሕይወት ውስጥ ለሚገጥምህ ማንኛውም ፈተና መፍትሄ አለኝ ብለህ በልበ ሙሉነት እንድትቆም አድርጎሃል። ነገር ግን ይህ ጥንካሬ ዋጋ አለው። ዛሬ ላይ ሆነህ ራስህን ተመልከት። እርዳታ መጠየቅ ምን ያህል ይከብድሃል? አንድ ሰው ልረዳህ ሲልህ የመጀመሪያ ምላሽህ አይ አመሰግናለሁ እችለዋለሁ የሚል አይደለም። ለምን? ምክንያቱም እርዳታ መጠየቅን እንደ ሽንፈት ወይም እንደ ድክመት ስለምትቆጥረው ነው። በልጅነትህ ብቻህን ቤት ስትጠብቅ ደህንነትህን የምታረጋግጠው በራስህ ብቻ ነበር። ያ ስሜት አሁንም አብሮሃል። ሰዎችን ታምናለህ፣ ነገር ግን ስራን ወይም ኃላፊነትን በተመለከተ የመጨረሻው እምነትህ በገዛ እጆችህ ላይ ነው። ይህ የነጻነት ጥማት በግንኙነትህ ላይም ተጽዕኖ አሳድሯል። ነጻነትህን የሚጋፋ በሕይወትህ ጣልቃ የሚገባ ወይም የሚቆጣጠርህ ሰው ሲመጣ ወዲያውኑ የመከላከያ ደውለህ ይጫወታል። አትድረሱብኝ የሚል ግድብ ትገነባለህ። አጋርህ ወይም ጓደኛህ ሊደግፍህ ሲሞክር እንኳን መደገፍን እንደ መውደቅ ትቆጥረዋለህ። አንተ ያደግከው በሩን ቆልፈህ ማንም እንዳይገባ አድርገህ ነው። ያ ተቆለፈ በር አሁንም በልብህ ውስጥ አለ። ለዓለም ክፍት የሆነ ተጋቢ ሰው ትመስላለህ። ነገር ግን ወደ እውነተኛው ወደ ጥልቁ ማንነትህ የሚወስደውን ቁልፍ ያስከው አንተ ብቻ ነህ። ማንም በቀላሉ እንዲገባበት አትፈቅድም። ይህ ምዕራፍ የሚያስተምረን ነገር ቢኖር ያንተ የእኔ ብቻዬን እችላለሁ የሚለው ባህሪ ከትዕቢት በመጣ ሳይሆን ከሰርቫይቫል ከህልውና ትግል በመጣ መሆኑን ነው። ያኔ ብቻህን መሆን ግዴታ ነበር፣ ዛሬ ግን ምርጫ ነው። ጥያቄው ያንን የልጅነት ጋሻ አሁንም ድረስ መልበስ አስፈላጊ ነው የሚለው ነው። አንተ ዲጂታል ስደኛ ነህ። ይህ ምን ማለት ነው? የዛሬዎቹ ልጆች ዲጂታል ኔቲቭስ የተወለዱት በቴክኖሎጂ ዓለም ውስጥ ነው። ለነሱ ኢንተርኔት ልክ እንደ አየር ነው። አንተ ግን በዚህ አልተወለድክም። አንተ የመጣኸው ከአናሎግ ምድር ነው። ወደ ዲጂታል ዓለም ተሰደህ ቋንቋውን ለመማር ባህሉን ለመልመድ እና ዜግነት ለማግኘት የደከምክ ሰው ነህ። የቴክኖሎጂን ቋንቋ አገላጥፈህ ትናገራለህ። ኢሜል ትልካለህ፣ ሶሻል ሚዲያ ትጠቀማለህ፣ ስማርት ስልክህን ታዛለህ። ነገር ግን በልብህ ውስጥ ይህንን ቋንቋ የምትናገረው በቅላጤ እንደሆነ ይሰማሃል። ለዲጂታል ተወላጆች ቀላል የሆነው ነገር ለአንተ አሁንም ድረስ ጥረት ይጠይቅሃል። አዲስ አፕሊኬሽን በመጣ ቁጥር፣ አዲስ የሶፍትዌር ማሻያ በተደረገ ቁጥር በውስጥህ ትንሽ የድካም ስሜት ይሰማሃል። አሁንም ሌላ ነገር መማር አለብኝ የሚል ጸጥ ያለ ጩኸት። ይህ የዲጂታል ጭንቀት የሚመነጨው ከፍጥነት ነው። አንተ ያደግከው ነገሮች ጊዜ ወስደው በሚሰሩበት ዘመን ነው። ፎቶ ታጥሞ እስኪመዳ ሳምንት ትጠብቅ ነበር። ደብዳቤ መልስ እስኪያገኝ ወር ይፈጅ ነበር። ያ መጠበቅ ላንተ እረፍት ነበር። አሁን ግን ዓለም ወዲያውኑ የሚለውን ቋንቋ ብቻ ነው የምታውቀው። መልእክት እንደላክስ ሲን የሚለውን ምልክት ካየህ መልስ ትጠብቃለህ። ይህ ፍጥነት ለአንተ ተፈጥሯዊ አይደለም። አእምሮህ የተሰራው ለጥልቅና ለረጅም ትኩረት ዲፕ ፎከስ እንጂ በየሰከንዱ የሚመታ ኖቲፊኬሽን አይደለም። በዚህም ምክንያት ሁሌም የኋላ ቀርነት ፍርሃት ፎሞ ሳይሆን የጊዜው ያለፈበት የመሆን ፍርሃት ያጠቃሃል። ወጣቶችን ታያለህ፣ ጣቶቻቸው በስልኩ ስክሪን ላይ ይበራሉን፣ መረጃን በቅጽበት ይረዱታል። አንተ እኩል ለመረማመድ ትሞክራለህ፣ ግን እንደሚያስቸግርህ ታውቃለህ። ይህ ውድድር አድካሚ ነው። በሥራ ቦታህ ልምድና ጥበብ ያለህ በቴክኖሎጂ ፍጥነት ምክንያት ከጨዋታው ውጪ የምትሆን እንዳይመስልህ ትሰጋለህ። በጣም የሚከብድህ ግን የድንበር መጥፋት ነው። በሰማንያዎቹ ሥራ ከቢሮ አይወጣም ነበር።
11 ሰዓት ላይ ፋይል ይዘጋል። ወደ ቤት ስትሄድ አንተ የቤተሰብህ ነህ። አሁና ስራው ቂሱህ ውስጥ አለ። አለቃህ በቫይበር ይልክልሃል፣ ኢሜይልህ በእሁድ ቀን ይጮሃል። ያንተ ትውልድ ለዚህ ሁሌም ዝግጁ መሆን ባህል አልተዘጋጀም። ይህ ሁኔታ የማያቋርጠው ድካም ስሜት ፈጥሮብሃል። ረፍት ላይ ሆነህ እንኳን አታርፍም። ምክንያቱም ስልክህ አጠገብህ እስካለ ድረስ ዓለም ወደ መኝታ ቤትህ ዘልቃ ትገባለች። አንዳንድ ጊዜ ስልኩን ወርውረህ ወደ ጫካ መሄድ ወይም ኢንተርኔት ወደ ሌለበት ዘመን መመለስ ትመኛለህ። ይህ ናፍቆት ለቴክኖሎጂ ጥላቻ አይደለም። ይህ ለአእምሮ ሰላም ያለህ ናፍቆት ነው። ያኔ ትኩረትህ የተሰበሰበ ነበር። አንድን መጽሐፍ አንብበህ ትጨርስ ነበር። አሁን ግን ትኩረትህ የተበታተነ ነው። አንድን ቪዲዮ ሳትጨርስ ሌላ ትጀምራለህ። ይህ መበታተን ላንተ ምቾት አይሰጥህም፣ ምክንያቱም አንተ የጥልቅ ሰው ነህ። ግን አንድ ምስጢር ልንገርህ፣ ይህ የዲጂታል ስደኛ መሆንህ ድክመት ሳይሆን ጥንካሬ ነው። ምክንያቱም አንተ ማጥፋት ወይም ስዊቺንግ ኦፍ ምን ያህል ጣፋጭ እንደሆነ የምታውቀው የመጨረሻ ትውልድ ነህ። ወጣቶቹ ከስክሪን ውጭ ያለውን ዓለም በደንብ አያውቁትም። አንተ ግን ታውቀዋለህ። የዛር ሽታ፣ የወረቀት ገጽ ንኬ፣ የአይን ለአይን ወሬ ሙቀት። ይህ ጭንቀት የሚቀለው ከፍጥነቱ ጋር ለመወዳደር ስታቆም ነው። አንተ የአናሎግ አእምሮን በዲጂታል ዓለም ውስጥ እየይዝክ ነው እየኖርከው። ይህ ማለት ቴክኖሎጂውን እንደ መሳሪያ ትጠቀምበታለህ እንጂ ሊቭህ ይሁን እንዳይፈቀድለትም ማለት ነው። ዘመኑ ጥሎኝ ይሄዳል ብለህ አትፍራ፣ ምክንያቱም ዘመኑ የሚሄደው ወደ ፍጥነት ነው። አንተ ግን ያስከው ጥበብ ነው። እናም ጥበብ መቼም ጊዜው አያልፍበትም። እስቲ አንድ እውነት እንነጋገር። ልጅ እያለህ ለራስህ የገባኸው አንድ ቃል ኪዳን ነበር። ወላጆችህ ሲቆጡህ ወይም ስሜትህ ሳይደመጥ ሲቀር በልብህ እንዲህ ብለህ ነበር፣ እኔ ስወልድ እንደዚህ አልሆንም፣ ልጄን አዳምጠዋለሁ፣ የፈለገውን አደርግለታለሁ፣ ጓደኛ ሆነዋለሁ። ይህ የ80ዎቹ ልጆች የጋራ መሐላ ነው። እናም ዛሬ ያንን ቃል ለመጠበቅ እየታገልክ ነው። አንተ ሰንሰለቱን የምታለላ ትውልድ ነህ። የወላጆችህ አስተዳደግ በፍርሃትና በስልጣን ላይ የተመሰረተ እንደነበር ታስታውሳለህ። አንተ ግን ያንን ሰንሰለት ቀይረህ በውይይትና በፍቅር ላይ የተመሰረተ ቤት ለመገንባት ሞከርክ። ለልጆችህ አንተ ያጣኸውን ሁሉ ሰጥተሃቸው፣ መጫወቻ፣ ነፃነት እና ከሁሉም በላይ ድምፅ። ምን ይሰማሃል ብለህ ትጠይቃቸዋለህ። አባቶች ልጆቻቸውን ያቅፋሉ፣ እናቶች ከልጆቻቸው ጋር ይጫወታሉ። ይህ በ80ዎቹ ነውር ወይም ቅብጥ ተብሎ የሚታሰብ ነበር። ዛሬ ግን ለአንተ ፈውስ ነው። ነገር ግን ይህ ሂደት ያለ ስጋት አይደለም። አንዳንድ ጊዜ ልጆችህ ወይም የቀጣዩ ትውልድ ወጣቶች ሲያተፉ ወይም ቶሎ ሲሰላቹና ሲሰበሩ ስታይ በውስጥህ የድሮው የአባትህ ድምፅ ይጮሃል። እያበላሻቸው ነው፣ ትንሽ ጠንከር ማለት አለብህ፣ እኛ እንደዚህ አልነበርንም የሚል ስጋት ይወርሃል። ፔንዱለሙን በጣም ወደ ተቃራኒው አቅጣጫ ወስድክ፣ ልጆችህን ለስላሳ አደረግኳቸው ወይ ብለህ ትጨንቃለህ። ይህ የአንተ ውስጣዊ ጦርነት ነው። በፍቅርና በዲሲፕሊን መሃል ያለውን ሚዛን ለመጠበቅ የምታደርገው ትግል ነው። የድሮ ጥንካሬን ናፍቅሃል፣ ግን የድሮው ጭካኔ ያስጠላሃል። የአሁኑ ነፃነት ያስደስትሃል፣ ግን የአሁኑ ልልነት ያስፈራሃል። አንተ እያደረክ ያለኸው ነገር ቀላል አይደለም። አንተ ማጣሪያ ነህ። ከትውልድ ወደ ትውልድ የሚሸጋገረውን ቅርጽ እያጣራህ ነው። ከወላጆችህ ክብርን፣ የሥራ ባህልን እና ታማኝነትን ወስደህ ፍርሃትን፣ ድብቅነትን እና ጥበብ የጎደለውን ቅጣት እያስወገድክ ነው። ይህን ማድረግ ደግሞ ድፍረት ይጠይቃል። ምክንያቱም አዲስ መንገድ እየጠረክ ስለሆነ ነው። መምሪያ መጽሐፍ የለህም። በደመ ነፍስና በፍቅር እየመራህ ነው። ለዚህም ነው አንዳንድ ጊዜ ግራም ይገባህ። ልጆችህን እንደ ጓደኛ ቀርበሃቸዋል። ነገር ግን እነሱ ድንግር ሲያልፉ ወደ 80ዎቹ ወላጅነት መመለስ ያምርሃል። ግን አታደርገውም፣ ምክንያቱም ታውቃለህ ያ መንገድ ለአንተ ሰርቶልህ ይሆናል፣ ግን ብዙ ስሜታዊ ዋጋ አስከፍሎሃል። የአንተ ልጆች ያንን ዋጋ እንዲከፈሉ አትፈልግም። አንተ ለልጆችህ የምትሰጣቸው ትልቁ ስጦታ ደህንነት ነው። ያንተ ያጣኸው ያንን ነበር። አካላዊ ደህንነት ነበረህ፣ ግን ስሜታዊ ደህንነት አነሳ ነበር። አሁን ለልጆችህ ብታጥረፉም ወዳቸዋለሁ፣ ብትወድቁም አለሁላችሁ የሚል ዋስትና እየሰጠሃቸው ነው።
ይህ ምናልባት እነሱን ለስላሳ ያስመስላቸው ይሆናል። ነገር ግን በውስጣቸው የሚገነባው ማንነት ከአንተ የተሻለ ሙሉውነት ያለው ነው። ሰንሰለቱን ማለላ ማለት መብደስ አይደለም። አሁንም የቤቱ ምሳቦ አንተ ነህ። አሁንም ክብርን ታስተምራለህ። ነገር ግን ሰንሰለቱ አሁን ከአንገት የሚያንቅ ሳይሆን እጅ ለእጅ የሚያያይዝ ሆኗል። አንተ እየፈወስክ ያለኸው ልጆችህን ብቻ አይደለም፣ በውስጥህ ያለውን ያን አትናገር፣ ዝም በል ተብሎ ያደገውን ሕፃን ጭምር እየፈወስክ ነው። ልጆችህ በነጻነት ሲስቁርና ሲናገሩ ስታይ የአንተም የውስጥ ሕፃን አብሮ ይስጋል። ያላገኘኸውን በመስጠት ያጣኸውን ታካክሳለህ። በታሪክ ውስጥ አንዳንድ ትውልዶች መሠረት ናቸው፣ አንዳንዶች ግን ግንብ ናቸው። አንተ ግን በሁለት የተለያዩ ዘመናት መካከል የተዘረጋህ ታላቅ እና ጠንካራ ድልድይ ነህ። አንዱ እግርህ ጥንታዊው ባህላዊውና ቀርፋፋው ዓለም ላይ ሲያርፍ፣ ሌላኛው እግርህ ደግሞ ዘመናዊው ዲጂታሉና ፈጣኑ ዓለም ላይ ቆሟል። ይህ ቦታ ምቾት አይሰጡም፣ ምክንያቱም ሁሌም መወጠር አለ። ነገር ግን ዓለም እንድትቀጥል የሚያደርጋት ይኸው ያንተ መወጠር ነው። አንተ ባትኖር ኖሮ የድሮ ጥበብ ከዘመናዊው ዕውቀት ጋር አይገናኝም ነበር። ለአዲሱ ትውልድ ትዕግስትን የምታስተምረው አንተ ነህ። ነገሮች ሳይበላሹ እንዴት መተገም እንዳለባቸው፣ ግንኙነት በኢሞጂ ሳይሆን በአይን ንክኪ እንዴት እንደሚጸና የምታሳየው አንተ ነህ። በተቃራኒው ደግሞ ለድሮው ትውልድ አዲሱን ዓለም የምታስረዳ፣ ፍርሃታቸውን የምታከልላቸው አንተ ነህ። አንተ የታሪክ አስተራርኪ ነህ። አንዳንድ ጊዜ ጊዜው ትሎኝ ሄደ ወይም እኔ የድሮ ሰው ነኝ ብለህ ታስብ ይሆናል። ነገር ግን ይህ ስህተት ነው። አንተ የድሮ አይደለህም። አንተ የበሰልክ ወይም ሲዘንድ ነህ። የዋይን ጠጅ ሲቆይ እንደሚታፈተው ሁሉ ያንተም ዋጋ የሚጨመረው ጊዜው በሄደ ቁጥር ነው። ምክንያቱም በዚህ በፕላስቲክና በሰው ሰራሽ ነገሮች በተሞላ ዓለም ውስጥ ሰዎች የሚናፍቁት እውነተኝነትን ነው። ያ እውነተኝነት ደግሞ ያለው አንተ ጋር ነው። የልጅነት ጠባሶችህ፣ ያ የተጫወትክበት አቧራ፣ ያ ሁሉ የሰርቫይቫል ትግል ዛሬ ለሆንከው ጠንካራ ማንነት ጡብና ሲሚንቶ ሆነው አገልግለዋል። ያኔ ጭካኔ የመሰለህ አስተዳደግ ዛሬ ጽናት ሆኖ በደምህ ውስጥ ይፈሳል። ዓለም ሲከብድ አትሰበርም፣ ምክንያቱም የተሠራኸው ከጠንካራ ቁስ ነው። ስለዚህ ከእንግዲህ በድብቅ አትጨነቅ። ያላለቀስክላቸውን የልጅነት እንባዎችህን ይቅር በላቸው። የቻልከውን ያህል ለውጥን ተቀብለሃል። የቻልከውን ያህል ጠንክረሃል። አሁን ጊዜው የኔ ተራ አልፏል የምትልበት ሳይሆን ያለፈውን እና የነገውን የሚያገናኝ ወሳኝ ሰንሰለት እኔ ነኝ ብለህ የምትኮራበት ጊዜ ነው። የሰማንያዎቹ ልጅ መሆን ማለት በጨለማ ውስጥ መንገድ መፈለግን ማወቅ ማለት ነው። ያ ችሎታ ዛሬም ያስፈልግሃል፣ ነገም ያስፈልግሃል። ስልክህ ባትሪው ሲዘጋ፣ ኢንተርኔቱ ሲጠፋ፣ መብራቱ ሲሄድ፣ ዓለም በጨለማ ስትዋጣ የሚበራው ያንተ ውስጣዊ ብርሃን ነው። ምክንያቱም አንተ ብርሃን ባልነበረበት ጊዜም እንዴት መኖር እንደሚቻል የምታውቀው የመጨረሻው የጥበብ ጠባቂ ነህ። ይህ ያንተ ታሪክ ነው። የጀመረው በአቧራ ነው፣ የሚከተለው ግን በክብር ነው። አንተ የድል ትውልድ ነህ።